89 ዓመት የቆየ አየር ኃይል ነው ያለው። ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። አንድ ክፍለ ዘመን ለመሙላት ጥቂት ፈሪ በሆኑ ዓመታት መሃል የተፈጸሙ ጀብዶች አንዳንዶቹ ልብ ወለድ ውስጥ እንጂ በሰው ተፈጸሙ ለማለት የሚከብዱ ናቸው። የወገንን ልብ ያሞቁ በጠላት ቀጠና በተከበበ ክልል ላንቃቸውን ሽቅብ የከፈቱ አፈሙዞችን ተረማምዶ የጠላት ወረዳን ዶግ አመድ የማድረግ ትንግርት ለአየር ኃይሉ መደበኛ የግዳጅ ግብሩ ሆኖ ሰንብቷል። እዚህ ቤት ግዳጅን በተገቢ ሁኔታ መፈጸም ብርቅ አይደለም። እዚህ ቤት የጠላት ቅጥርን ሰብሮ ማለፍ አጃይብ አያስብልም። እልፍ ጀብዶች ሰማዩን ጋልቦ ሲፈጸሙ በኖሩበት ተቋም የላቀ ጀብድ መፈጸም ብቻ ልዩ ያደርጋል። እያወራን ያለነው ስለ ኢፌድሪ አየር ኃይል ነው። 90 የጀግንነት ዓመታት ዘጠና በደመና ላይ በልበ ሙሉነት የመረማመድ 90 ከጠላት እሳት ጎራሽ ጥያሬዎች ሰማዩን የመከላከል 90 የጠላት ኮንክሪት ምሽጎችን የመናድና ነፍጥ አንጋች ወራሪን በወረንጦ የመልቀም ያህል ከገደልና ከዳዋ ውስጥ የማጽዳት አኩሪ ታሪክ የኢፌድሪ አየር ኃይል 90 ዓመት ሞላው። 90 ዓመት የዘለቀ የተቋም ግንባታ ተምሳሌትነት የአየር ኃይሉ መገለጫዎች ናቸው። ይህ የኢትዮጵያን ሁሉ ተቋም ባለፈው 7 ዓመት ውስጥ ዳግም ተወልዷል። በቴክኖሎጂ አቅም ከዘመኑ ጋር ተጋብቷል። በዓለም የወታደራዊ አቪዬሽን ዘርፍ ግስጋሴ ራሱን ዋጅቷል። ዛሬ ብቻ ሳይሆን ነገም ሰማዩ የኛ ነው ያስባሉ ለውጦችን አስተናግዷል። ዛሬ ድሮኖችን ከግዢ ባለፈ በሀገር ውስጥ እስከ ማምረት የደረሰ አቅምን ገንብቷል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የኢፌድሪ አየር ኃይል የ90 ዓመታት ጉዞ የአየር ኃይሉን የአንድ ክፍለ ዘመን የውጣ ውረድ ውሎች የዛሬ የማድረግ አቅሙንና በቴክኖሎጂ ዘርፍ ነገን ያጀ ግብሩን እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። በርካታ አፍሪካውያንና እስያውያን አውሮፕላን በማያውቁበት ዘመን ኢትዮጵያ አየር ኃይል አቋቁማለች። በአገሪቱ ነባርና አንቱ ከተባሉ ተምሳሌታዊ የተቋም ግንባታ ታሪክ ካላቸው ተቋማት አየር ኃይሉ አንዱ ነው። አየር ኃይሉ በ90 ዓመታት ታሪኩ በጦር ግንባሮች ድንቅ ጀብዶችንና አስደማሚ ድሎችን በብቃት እንዲፈጽም ተቋሙ የተደራጀበትና የተመራበት ታሪኩ ትልቁን አስተዋጽኦ ይወስዳል። አየር ኃይሉ ከሀገሩ አየር ባሻገር በኢትዮጵያ የሰላም ማስከበር ተልእኮ ውስጥ ሁሉ ተሳታፊ ነበር። በ1960 በኮንጎ ሰላም ማስከበር ተሳትፏል። በአንድ ወቅት የታንዛኒያን የአየር ክልል በአስተማማኝ ሁኔታ ሲጠብቅ ነበር። በሱዳንና ደቡብ ሱዳን የሰላም ማስከበር ተልእኮን በብቃት ተወጥቷል። ዛሬ አየር ኃይል በቀጠናዊና በአህጉራዊ ሰላም ማስከበር ተልእኮች የላቀ ሚና ይዞ እየሰራ ሲሆን በሶማሊያ የሰላም ማስከበር ተልእኮ ተሳታፊ ነው። ነገር ግን 90 ዓመታቱ አልጋ ባልጋ ብቻ አልነበሩም። አየር ኃይሉ ከዚያ አስደማሚ የድል እርምጃዎቹ ሸብረክ ያለበት ጊዜንም አሳልፏል። ሆኖም አስደናቂው ግስጋሴው የውድቀት ጥፋት አጋጥሞት 1982 ላይ ፍሬን ይዟል። 1983 ዓመተ ምህረት ላይ የተካሄደው የፖለቲካ ስርዓት ለውጥ አየር ኃይሉን የውድቀት ጉዞውን አሃዱ እንዲል አስገድዶታል። በዚህ ጊዜ ሀገር ብዙ የለፋችባቸው የአየር ኃይሉ ብቁ አብራሪዎችና ቴክኒሻኖች እንዲበተኑ፣ አውሮፕላኖች ከጥቅም ውጭ እንዲሆኑ፣ መሰረተ ልማት እንዳይኖረው ተደርጓል። ነገሩን የሚያከፋው በዚህ ወቅት የአየር ኃይሉ ህልውና ጥያቄ ውስጥ መግባቱ ነው። በሀገሪቱ በጥንካሬው ስመጥርና ስመገናን የነበረው አየር ኃይሉ ለሀገር ግንባታ ያደረገው አስተዋጽኦ ተክዶ ሚናው ኮስሶ አየር ኃይል አያስፈልገንም ፈርሶ ካላየን እስከሚል ግብ የተገጠመበትም ነበር። ሆኖም በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመሩት የለውጡ መንግስት መምጣቱ አየር ኃይሉን ዳግም እንደ አዲስ ወልዶታል።